ሰላም እንዴት ቆያችሁ? በዛሬው በቻፕተር 3 ተገናኝተናል ማለት ነው። በባለፈው በቻፕተር 2 ከፓርት 1 ጀምሮ እስከ ፓርት 7 ድረስ ሁሉንም ከቨር አድርገን ጥያቄዎችንም ሰርተን ከአሁን በፊት ወጥቶ የነበሩ ጥያቄዎች ማለት ነው እስከ ፓርት 7 ድረስ ከቨር አድርገናል። ዛሬ ደግሞ ቻፕተር 3 እንጀምራለን እና ደግሞ ያው ቻፕተር 3 እስከ ሚቀናችሁ ድረስ እንጨርሷለን ማለት ነው። በአንዳንድ ቀን ጋፕ ያደረኩ ለቃለሁ። ቻፕተር 3 የምንጨርሰው ይሆናል። መጨረሻ ላይ ከአሁን በፊት ወጥቶ የነበሩ የፈተና ጥያቄዎችን ሰብስቤ ወረቀቶችን በአንድ ላይ የምንሰራ ይሆናል እና በዛሬው ቪዲዮ እንደማሳያችሁ ኦቨራል ምን ይመስላል ቻፕተር 3 ምንድነው የሚመስለው የሚለውን አጠቃላይ ኦቨርቪው ነው ማሳያችሁ ማለት ነው። ኢንትሮዳክሽን ቱ ኮንትሮል ፍሎ ኢን ሲ ፕላስ ፕላስ የሚለው ማለት ነው። አጠቃላይ ይሄ ቻፕተር ስለምንድነው የሚያወራው የሚለውን ነገር ኮንሴፕቹዋሊ ኦቨርቪው ይሰጣችሁና ቀጣይ ፓርት ላይ ነገ ማለት ነው ቀጣይ ፓርቱን ነገ ለቅላችኋለሁ። የዛኔ ከኢፍ ስቴትመንት እና ከስዊች ጀምረን እያንዳንዱን በደንብ እያየናችሁ እንሄዳለን። ስለዚህ ኦቨርቪው የተወሰነ ልስጣችሁ በቻፕተር 3 ስለምንድን ነው የሚያወራው፣ አጠቃላይ ስለምንድን ነው ለማስተማር የሚፈልገው፣ ፈተና ላይ ምን ላይ ያተኩራሉ የሚሉትን ነገሮች እስኪ ጀስት ቻፕተር 3 ኦቨርቪው ላሳያችሁ የተወሰነ። ያው ቻፕተር 3 አጠቃላይ የሚያወራው ስለምንድን ነው? ስለ ኮንትሮል ስትራክቸር ወይም ደግሞ ስለ ኮንትሮል ፍሎ ስለሚለው ነገር ነው የሚያወራ ማለት ነው። ኮንትሮል ፍሎ የምንለው ምንድን ነው? ኮንትሮል ፍሎ ማለት ነው ስንል ኮንትሮል ፍሎ የምንለው የምንጽፈው ኮድ አለ አይደለ ሲ ፕላስ ፕላስ ላይ እነዛ ኮዶች እንዴት ነው ኤክስኪዩት የሚሆኑት፣ ስቴፓቸው እንዴት ነው? መጀመሪያ ላይኛው ያለው ላይኑ አለ ያለው ላይንቱ እያለ እንደዚህ ያለ የሚሄደው ወይስ አንዱን ጃምፕ እያደረገ ነው የሚሄደው ምናምን የሚለውን ይሄ ነው ኮንትሮል ፍሎ የሚባለው። ኤክስኪዩት የሚደረጉት ኮዶች ምንድነው ፍሎውን ኮንትሮል ማድረግ ማለት ነው። 3 አይነት ታይፖች አሉት በዚህ ቻፕተር የምናያቸው። ሲኩዌንሻል አሉ፣ ሉፕ የሚያደርግ አይተሬት የሚያደርግ አለ እና ደግሞ ሰሌክሽን የሚባለው አለ። እነዚህ በሙሉ እንደሚያደርጉት ፍሎውን ነው ኮንትሮል የሚያደርጉት ማለት ነው። ፍሎውን ኮንትሮል ማድረግ ማለት ነው አሁን ለምሳሌ ከዚህ ጋር አንድ ላይን ኦፍ ኮድ ይኖራል፣ ቀጣይ ይኖራል። ይሄ ዋን ባይ ዋን አንዱ ላይ ነው ሲጨርስ ቀጣዩን እያለ ነው የሚሄደው ወይስ አንዱን ከጨረሰ በኋላ የሁለተኛውን ዘሎ ሌላ ቦታ የሚሄደው ዲሲሽን ሜክ ያደርጋል ወይም ደግሞ የሆነ ቦታ ከደረሰ በኋላ እንደገና ዙሮ ከላይ ይመለሳል የሚለውን ነገር እነዚህን ሁሉ ፍሎውን አጠቃላይ እንዴት ነው ኤክስኪዩት የሚሆነው የሚለውን ነገር ኮንትሮል የሚያደርጉልን ኮንትሮል ስትራክቸር ብለን እንጠራቸዋለን ማለት ነው። ጉግል ላይ ሰርች አድርጌ ያገኘሁትን ልንገራችሁ ስለ ኮንትሮል ስትራክቸር ምን እንደሚለው ማለት ነው። ስጠይቃቸው ኮንትሮል ስትራክቸር ምንድን ነው ምናምን ብዬ ስጠይቃቸው ምንድን ነው ያሉት? ኮንትሮል ስትራክቸር are just a way to specify a flow of control in a program። ፕሮግራማችን አለ የሚሉት እሱ ጋር ምንድን ነው የሆነ ፕሮግራም አለ የጻፍነው ሲ ፕላስ ፕላስ ኮድ። ስለዚህ ፍሎውን እንዴት ነው ኮንትሮል የምናደርግበት መንገድ ነው ኮንትሮል ስትራክቸር ብለን የምንጠራው ጀስት ኤዌይ ነው ወይ የሆነ መንገድ ነው ምንድን የምናደርግበት ኮንትሮሉን የፍሎውን ኮንትሮል የምናደርግበት የፕሮግራማችን ማለት ነው። ያ ማለት ዋን ባይ ዋን ነው ኤክስኪዩት እየሆነ የሚሄደው ወይስ ደግሞ እየዘለለ ወይስ ደግሞ አይተሬት ሉፕ ይሰራል ምናምን የሚለውን ነገሮች ኮንትሮል የምናደርግበት ምን ተብሎ ይጠራሉ እነዚህ ፕሮግራሞች ማለት ነው? ኮንትሮል ስትራክቸር ብለን እንጠራቸዋለን ማለት ነው። እና ከዚህ ጋር እንደምታዩትም ምን የሚል አለ ሲኩዌንሻል ፍሎ የሚባል አለ፣ ሴሌክሽን አለ፣ አይተሬሽን አለ። እነዚህም በደንብ ዋን ባይ ዋን የምናያቸው ይችላል በቀጣይ ቪዲዮችን ማለት ነው። እነዚህም ሶስቱ ናቸው። ስለዚህ ኦቨራል ቪው ለመስጠት ያክል ስለሆነ አጠቃላይ በዚህ በቻፕተር 3 የምናያቸው እነዚህን 3 ኮንሰፕቶች ነው ማለት ነው። እንዳትረሱ እነዚህ 3 ኮንሰፕቶች ብቻ ነው በዚህ ቻፕተር 3 ከቨር የምናደርገው። እነዚህ ሲኩዌንሻል ፍሎ ወይም ደግሞ ሲኩዌንሻል ስትራክቸር፣ ኮንዲሽናል ወይም ደግሞ ሴሌክሽን ስትራክቸር ያው ስሙ መቀያየር ነው እንጂ ተመሳሳይ ናቸው። ዘን አይተሬሽን የሚባል አለ። ስለዚህ እነዚህ 3 ነገሮች ብቻ ነው ኮንሰንትሬት አድርገን የምናየው በዚህ ቻፕተር ማለት ነው። ስለዚህ እነዚህ ላይ ትኩረት አድርጉልኛላችሁ። ስለዚህ ስንት አይነት ታይፕ አለው ስንል ያው አሁን እንዳየነው ዌብሳይቱ ጋር እንደነገረን ነው እዛ ዌብሳይት ጋር የጠየቁት። ስለዚህ ሲኩዌንሻል የሚባል አለ፣ ሴሌክሽን ስትራክቸር ወይም ደግሞ ሪፒቴሽን የሚባል አለ። ይሄ ሲኩዌንሻል የሚለው የሚያደርገው ምንድነው ዋን ባይ ዋን ላይን ባይ ላይን ኤክስኪዩት እያደረገው ሙሉን ኮድ ላይን ባይ ላይን ኤክስኪዩት እያደረገው ሲሄድ ሲኩዌንሻል ነው ብለን እንጠራዋለን ማለት ነው። በሲኩዌንስ እያንዳንዱ ላይን ዋን ይጨርሳል፣ ዘን ላይን ስሪ እያደረገ እያንዳንዱ ላይን ኤክስኪዩት ሲያደርግ ምን ብለን እንጠራዋለን ማለት ነው? ሲኩዌንሻል ኮንትሮል ስትራክቸር ነው ብለን እንጠራዋለን ማለት ነው። ሴሌክሽን የሚባለው ደግሞ ምንድነው በኮንዲሽን ወይም ደግሞ በስዊች ወይም ደግሞ በኢፍ ስቴትመንት በሚባሉት ምን ይደረጋል ዲሲዥን ሜክ ይደረግበታል ማለት ነው። ያ ማለት ትሩ ከሆነ ይሄኛውን ኤክስኪዩት አድርግልኝ፣ ፎልስ ከሆነ ደግሞ ይሄኛውን የሆነ ቹዝ ምርጫ እንደማለት ነው። ምርጫ በሚኖርበት ሰዓት ሴሌክሽን ማለት ያው ምርጫ እንደማለት አይደለ? ስለዚህ ሴሌክሽን ነው ማለት ያ ማለት ሙሉ ኮድ ኤክስኪዩት ላይሆን ይችላል። የሆነ ትሩ ሲሆን የሆነ ኮንዲሽን የሆነ ፓርቱ ኤክስኪዩት ይደረጋል፣ ካልሆነ ደግሞ የሆነ ፓርቱ ሊቀር ይችላል ማለት ነው። ሴሌክሽን ብለን የምንጠራው ይሄ ነው። ሌላኛው ደግሞ ሪፒቴሽን ስትራክቸር የሚባል አለ ወይም ሪፒቴሽን ኮንትሮል ስትራክቸር የሚለው ማለት ነው። ይሄኛው ደግሞ ምንድነው የሚያደርግልን የሆነ ብሎክ ኦፍ ኮድ ይኖራል፣ ያንን ኮድ ሪፒትሊ ኤክስኪዩት ማድረግ ማለት ነው። አሁን ለምሳሌ ከላይን 1 ጀምሮ እስከ ላይን 3 ኤክስኪዩት እናደርጋለን አይደለ? በሲኩዌንሻል
ዘን ይጨርሳል። ነገር ግን ሬፒቴሽናል ከሆነ ዙሮ ተመልሶ ደግሞ ወደ ላይኗን ይሄዳል። እንዲህ እያደረገ አይተሬት እያደረገ ሲያደርግ ሪፒቴሽን ብለን እንለዋለን። ድግግሞሽ በተደጋጋሚ የሆነን ነገር ኤክስኪዩት ማድረግ ማለት ነው። ያ ማለት ከዚህ ጋር ደግሞ ከሪፒቴሽን ፓርቱ ስለ ዋይል ሉፕ እናያለን፣ ዱ ዋይል የሚባል አለ፣ ስለ ፎር ሉፕ እናያለን። እነዚህን ሁሉ ከበር የምናደርግ ይሆናል። ሌላኛው ደግሞ ሴሌክሽን ላይ ስለ ኢፍ ስቴትመንት እና ስለ ስዊች ከበር እናደርጋለን ማለት ነው። ስለዚህ በዚህ ቻፕተር የምናያቸው እነዚህ ኮንሰፕቶች ናቸው። ታስታውስ ከሆነ በባለፈው በፓርት 6 እና በፓርት 7 ላይ ማለት ነው እና በፓርት 5ም ጨምሮ ለዚህኛው ቻፕተር እንዲረዳችሁ እነዚህን ኮንሰፕቶች በደንብ እያቸው ብያችሁ ነበር። እያችሁ ያልኳችሁ ኮንሰፕቶች እነማን ናቸው? የመጀመሪያው ሪሌሽናል ኤክስፕሬሽን ነው። ያው ጀስት ለቀጣዩ ፓርት 2 ቪዲዮ ስንጀምር እነዚህን አይታችኋቸው እንድትቆዩ ነው። ምክንያቱም ያለ እነዚህ ስለማይሰራ እነዚህ ሉፕ ብንለውም አይተሬት ብናደርገውም ሴሌክሽን ስቴትመንት የሚባሉትን በሙሉ የሚሰሩት በእነዚህ ላይ ዲፔንድ ስለሆነ ጀስት እነዚህም ካላያችሁትም ቻፕተር 2 ፓርት 6 ላይ ሄዳችሁ ተመልሳችሁ ቼክ አድርጉት። ነገር ግን እዚህ ጋር ጀስት ትንሽ የኦቨርቪው ነግሬያችሁ ልሄድ። ስለዚህ ሪሌሽናል ወይም ደግሞ ኤክስፕሬሽን ሪሌሽናል ኤክስፕሬሽን የምንለው ያ ማለት ሪሌሽናል ወይም ደግሞ ኮምፓሪዝን የሆነ ኮምፔር የሚያደርግልን ማለት ነው። አይታችሁት ከሆነ ሴሌክሽን ላይ ምን ብለናል? ትሩ ሲሆን ይሄኛውን ኤክስኪዩት አድርግልኝ፣ ፎልስ ሲሆን ደግሞ ይሄኛውን እንላለን ብያቸዋል አይደል? ለሴሌክሽን ስቴትመንት ላይ። ስለዚህ ትሩ መሆኑን ፎልስ መሆኑን ዲሳይድ የሚያደርገው ምንድነው ማለት ነው? በሪሌሽናል ነው ማለት ነው። አሁን ለምሳሌ እዚህ ጋር 5 ሲደመር 5 ይችኛው እኩል ይሆናል ኮምፓሪዝን ምልክት አለች። ሶ ትሩ ይሆናል ማለት ነው። ትሩ ሲሆን ይሄኛውን ኤክስኪዩት አድርግልኝ ምናምን እያልን የምናዝባቸው ስለሆኑ እነዚህን ጀስት ኦቨርቪው ናቸው። እነዚህን በደንብ ቼክ አድርጓቸው። ሌላኛው ደግሞ ምንድነው አይተን የነበረ ስለ ሎጂካል ኤክስፕሬሽን አይተናል ማለት ነው ከሪሌሽናል አብሮ። ሎጂካል የሚባለው ምንድነው ያደርግልን ያለ ኤንድ የሚባል አለ፣ ኦር የሚባል አለ እና ደግሞ ኖት የሚባል አለ። እነዚህ ሪሌሽናል ወይም ደግሞ ኮምፓሪዝንን ምን ለማድረግ ነው የሚጠቅሙ ብለናል? ኮምባይን ለማድረግ ነው የሚጠቅሙ ብለናል። ለምሳሌ እዚህ ጋር እንደምታዩት 5 ግሬተር ዛን 3 ይሄ ምንድነው ሪሌሽናል ኦፕሬተር ነው አይደለ? 2 ሌስ ዛን 4 ይሄም ሪሌሽናል ነው። ሶ እነዚህን ማያያዝ ምን ተብሎ ይጠራል? ደግሞ ሎጂካል ኤክስፕሬሽን ብለን እንጠራ ወይ ደግሞ ሎጂካል ኦፕሬተር ብለን እንጠራታለን ማለት ነው። እነዚህ የምናያይዝበት መንገድ አሁን ይሄኛው ደግሞ 5 ግሬተር ዛን 3 ትሩ ነው፣ 2 ሌስ ዛን 4 ደግሞ ትሩ ነው አይደለ? ሶ ትሩ ኤንድ ትሩ ምንድነው? ትሩ ነው በኤንድ ጊዜ። ያው ይሄ ኤንድ ኦር ኖት የሚለው ጀስት ፋሚሊያር ናቸው እዚህ ጋር ብዬ ነው። ስለዚህ በዚህ ቻፕተር እንደነገርኳችሁ ከቨር የምናደርጋቸው እነዚህን 3 ኮንሰፕቶች ብቻ ነው ማለት ነው። ይሄኛው ጀስት የምታውቁት ነው፣ ብዙም ዲፕ የምንገባበት አይደለም። ነገር ግን ስለ ሴሌክሽን እና ስለ ሪፒቴሽን በደንብ ዲፕ ገብተን የምናይ ይሆናል። ምክንያቱም ፈተና ላይ የሚመጡ ኮንሰፕቶች ስለሆኑ ማለት ነው። ምንም የማይቀሩ እርግጠኛ እነዚህ ጀስት 75% ወይም ደግሞ 70% የሚሆነው ጥያቄ ከነዚህ ስለሚሆን ማለት ነው። ስለዚህ እነዚህን በቀጣይ ፓርት እናያለን። እስከዛ ድረስ ሰላም ቆዩ።